የሶማሊያ ክልል ባንዲራ መቀያየር እንደዚሁም ደግሞ የቀድሞ ፕሬዝዳንት አብዲ ኢሌ የአሁኑ የሶማሊያ ክልል ፕሬዝዳንት የሆኑት ሙስጠፋ መሐመድ እና የቀድሞ ጄኔራል ሲያድ ዳውድን ከባንዲራው መቀየር ጋር ምን ያገናኛቸዋል የሚለውን መረጃ ነግራቸዋለሁ። እናንተ እስከዛ ፎሎ፣ ላይክ፣ ሼር በማድረግ ቤተሰብ መሆን ትችላላችሁ። እንግዲህ እንደምታወቀው ከአብዲ ኢሌ ዘመን በፊት የነበረው የሶማሊያ ክልል ባንዲራ በትሪያንግል የተሰራች ሰማያዊ ከለር እና እንደዚሁም ደግሞ ከለሯ ላይ ደግሞ አንድ በነጭ የተሰራች ኮከብ ትታያለች። እንደዚሁም ደግሞ እነዚህ እንግዲህ አረንጓዴ፣ ነጭ፣ ቀይ ከለሮች እንዳሉ ሆኖ ማለት ነው ሁለቱም ባንዲራ ላይ ስላሉ እነሱን ከለሮች በተደጋጋሚ ሜንሽን አላረጋቸው። ፎከስ የማደርገው እቺ ትሪያንግሏና ኮከቧ እንደዚሁም ደግሞ ግመሏ ላይ ፎከስ የማደርገው። አብዲ ኢሌ እንግዲህ ከሰሞኑ በሰጡት ቃለ መጠየቅ መሰረት ለምን ቀየራችሁት ተብሎ ሲጠየቁ እሳቸው የመለሱት መልስ እኔ ከምናገር የጀነራል ሲያድ ዳውድን ቀጥተኛ ንግግር በአማርኛ ብታረጉሙት ይሻላል ብሏል። ወደ አማርኛ ሲተረጎም እንግዲህ የጀነራሉ አነጋገር እኔ ጀነራል ሲያድ የተባልኩ የቀድሞ የሶማሊያ መከላከያ ሰራዊት አዛዥ የነበርኩኝ ዛሬ የምታየውን የሶማሌ ክልል ባንዲራ እኔ በሆነች ከተማ ነው የሰራዋት ይላሉ። ሲጀመር ይህን ባንዲራ ስሰራ አላማ ነበረኝ። ማንም ይቀበለው ወይም ደግሞ ይቃወመው የታላቋ ሶማሊያ ባንዲራ ምልክት በክልሉ ባንዲራ ውስጥ ማካተቱ የማይቀር እውነት ነው ሲሉ ይናገራሉ። የሶማሌ ክልል ባንዲራ የታላቋ የሶማሊያ ባንዲራ አካል መሆን አለበት። ስለዚህ የሶማሌ ክልል ባንዲራ ከሶማሊያ ባንዲራ ጋር ያለው ተመሳሳይነት አስፈላጊ ብቻ አይደለም ይላሉ። በደንብ ስሙኝ፣ አስፈላጊ ብቻ አይደለም፣ ይህ የታሪክ ማስታወሻ፣ የማንነት መገለጫ እንደዚሁም ደግሞ ይላሉ የህዝብ ውስጣዊ እውነት የሚያሳይ ግልጽ ምልክት ስለሆነ አስፈላጊ ሆኖ ይታየኛል። ያ ከለርና ያ ምልክት መካተት አለበት ሲሉ ይናገራሉ። እነዚህ ከለርና ምልክት እንግዲህ ነጭ ኮከብና ሰማያዊ ከለሯ እነሱ እሳቸው በዚህ መልኩ አድሬስ አድርጎታል ማለት ነው። እንግዲህ በአብዲ ኢሌ ዘመን የተቀየረው ወደ የሎ ከለር ወይም ደግሞ ወደ ቢጫ ከለር እና በነጭ የተሰራች ግመል ትታያለች ትሪያንግሉ ላይ፣ ወደዛ ተቀይሮ ነበረ። እሳቸው ከስልጣን ከወረዱ በኋላ ማለት አብዲ ኢሌ ስልጣን ከለቀቁ በኋላ ሙስጠፋ መሐመድ ደግሞ ወደ ስልጣን ከመጡ ከተወሰኑ ዓመታት በኋላ ባንዲራውን ወደ ቀድሞ መልሶታል። ማለትም ደግሞ ጀነራል ሲያድ ዳውድ በሰሩት ዲዛይን እና ከለር ወደዛው እንዲመለስ አሳልፎ ነበር። ለምን እንደዚህ ያደረጋችሁ ተብሎ ቃለ መጠየቅ ላይ ሲጠየቁ በዚህ ሰሞን ሰምታችሁ ሊሆን ይችላል። እሳቸውም የመለሱት መልስ ምንድነው? እኛ ከሶማሊያ ጋር ያለን የደም ትስስርና ካልቸራል ትስስር የሚታወቅ ነገር ነው። ስለዚህ አዲስ ነገር አይሁንባችሁ ሲሉ መልሶታል። ምን ይመስላችኋል? ሐሳባችሁን ስጡን። ፎሎ